ቅድም አንድ ቪዲዮ እያየው ነበር ስለ ዲሲ ውስጥ ይመስለኛል አንድ የሆነ ሆቴል ሬስቶራንት የአበሻ ሬስቶራንት የተዘጋ ሬስቶራንት ላይ አንድ ያሬድ የሚባል ሰው መሰለኝ ስለዛ ስለተዘጋ ሬስቶራንት አንዳንድ ነገር ኮሜንት ሲሰጥ ነበር እና በዛ ላይ የኔን ምልከታ ነው ማካፈለው። ምንድነው ያለው ልጁ? አበሻ ይሄ ቤት ከተከፈተ ይሄ የምታዩት አካባቢ ብሎ በደንብ በቪዲዮ እዛ አካባቢ ያሉ ቢዝነስ ሴንተሮችን በደንብ አድርጎ ይኸው እንደምታዩት ይሄ አካባቢ በሙሉ ቢዝነስ ሴንተር ነው አለ። እንግዲህ ሬስቶራንቶችም ይኖራሉ፣ ሌሎች ሬስቶራንቶች እንደዚህ። እሱ ያነሳው አርዕስት የተዘጋ የአበሻ ሬስቶራንት ነው። ኤልሳ ነው፣ ኤልሳ የሚባል ተዘግቷል እና 1 ዓመት አይሞላውም ከተዘጋ ምናምን። አሁን ተከፍቶ በቅርቡ ተከፍቶ ነው የተዘጋው ነው የሚለው። ሌሎች ቢዝነስ ሴንተሮች ደግሞ አሉ፣ ሬስቶራንቶች እንደዚህ ምናምን። አብዛኞቹ ሬስቶራንት ሊሆኑ ይችላሉ ብዬ ገምታለሁ እዛ ታፔላውን ሲያሳይ። እና ሬስቶራንቱ የተዘጋበትን ምክንያት ያቀረበበት ግን ኮሜንቱ ለእኔ አልተመቸኝም። እንዳውም በጣም እንትኑ እውነታውን የሳተ ነው ብዬ ነው ማስበው። ዳይሬክት ስለ ሬስቶራንቱን በተመለከተ ሳይሆን አጠቃላይ ሀሳቡ ግን ልጁ ያቀረበበት መንገድ ለእኔ አልተዋጠልኝም። ከእውነታው የራቀ እንዴት ነው እሱ? ምንድን ነው ያለው? ሬስቶራንቱ በቃ ይኸው እንደዚህ ነው፣ እኛ ስለማንደጋገፍ እኛ ስለማንረዳዳ የሚል እዚህ ጋር ነው የኔ የመጀመሪያው እንትኔና እዚህ ጋር ብዙ እኔ የማስቀምጣቸው ምልከታዎች አሉ የማልስማማበትን የልጁን ኮሜንት። እሱ ስለማንረዳዳ ነው አለ፣ ስለማንደጋገፍ ነው አለ። ይሄ ለእኔ አንደኛ ያልተዋጠበት ምክንያት ምንድን ነው? አንደኛ ይሄ ቢዝነስ ነው። ቢዝነስ ደግሞ የራሱ የሆነ ፕሪንሲፕል፣ የራሱ የሆነ መርህ አለው፣ የራሱ የሆኑ እንትኖች አሉት፣ ልትከተለው የሚገቡ መርሆች አሉት። ቢዝነስ አይደል እንዴ? የሆኑ ሰዎች መጥተው ካረዱ በቃ ቢዝነሱ ምልሽ ዳዝ መክሰንስ ለእኔ መክሰንስ አያደርግም። እና ሌሎች ሬስቶራንቶች ደግሞ ስለምናውቅ እኔ አሁን በምኖርበት ሀገር በምኖርበት ስቴት የሶማሌ ሬስቶራንቶች አሉ። ከአንድም 2 3 ማቃቸው ምንም ሶማሌ ምናምን የሚባል የለ። የተለያየ ዜጋ መጥቶ በወረፋ ነው። ቀደም እንዳነሳውልሽ ማለት በወረፋ ለምን ካልን ግልጽ ነው። እኔ እዛ የምታዘባቸው ነገር አለ። አንደኛ ነገር እነዚህ ሰዎች ሌሊት 10 ሰዓት ተኩል በእኛ በኢትዮጵያ ማለት ነው፣ በዛ ሀገር ደግሞ 4 ሰዓት ተኩል ከጠዋቱ ማለት ነው ኤኤም 4 ኤኤም 5 ኤኤም እንደዚህ ተነስተው ነው ሬዲ የሚያደርጉት ምግቦቻቸው። ለስራ ያላቸውን ትጋት፣ ለስራ ያላቸውን ፍቅር፣ ደግሞም ለቢዝነሳቸው እድገት እነዚህ ሰዎች እየተጉ ነው ቢዝነሱ እንዲያድግ። ማንም ይምጣ፣ ማንም ኢትዮጵያዊ ይምጣ፣ ሶማሊያዊ ይምጣ፣ ኬንያዊ ይምጣ ምናምን ዶንት ኬር። ግን ብቻ እነሱ ትኩረታቸው ምንድን ነው? ኤኒ ከስተመር ሲመጣ ፍሬሽ የሆነ ነገር በማቅረብ ዋጋው ደግሞ ሁለተኛ ፌር የሆነ ዋጋ ከሚያቀርቡት ሰርቪስ ጋር ዋጋው ፌር ነው፣ ይገባዋል ብለህ የምትከፍለው ነው፣ ዲዘርቭ ያደርጋል። ከስተመር አያያዛቸው እኔ ድሮ ምርቃት የሚባል ነገር እናውቃለን እንዴ? ሶማሌ ቤት ሄደ በቃ ምርቃት ነው፣ በምርቃት ነው። አንቺ ምርቃቱን ፈልገሽ ባትሄጂም ግን ማንኛውም ሰው ቢዝነስ ሴንተሩ እድገት እንደሚፈልግ ሁሉ ማደግ እንደሚፈልግ ኢንሪች ማድረግ እንደሚፈልግ ሁሉ ከስተመሩም ደግሞ ፌር የሆነ ዋጋ ይፈልጋል። ይህንን ታሳቢ ያደረጉ ናቸው። ይሄ ነው የቢዝነስ ፕሪንሲፕል ያልኩት መጀመሪያ ላይ። ፕሪንሲፕሉን ተከትለው ነው። መርህ አለው፣ ቢዝነስ መርህ አለው። ዝም ብለህ በቃ ብር ስለፈለክ ብር ስለተመኘህ ብቻ ማደግ ስለፈለክ ብቻ ቢዝነስ አውትሌት አታደርግም። በእኔ ኤክስፒሪየንስ እንግዲህ እኔ ቢዝነስ ሰው ኢኮኖሚስት ባልሆንም ግን ይሄ ሲምፕል ሳይኮሎጂ ነው። ከስተመር ነው ቤዝ አድርገህ እኮ ቢዝነስ አውትሌት የምታደርገው። እና በመሰረታዊነት
ሊያዝ የሚገባው ነገር ይሄ ነው። የቢዝነሱን መርህ በጣም ተግቶ ነው የሚሰራው። የበዛው አበሻ ቤት ስትሄጂ የሚያቀርበው ኮንተንቱና መጠኑና ዋጋው ምንም አይገናኝም፣ ምንም አይገናኝም። ሌሎች ሬስቶራንቶች ጋር ስትሄጂ እንዳልኩሽ አሁን ለምሳሌ የሶማሌ ሬስቶራንት ጋር ስትሄጂ ሌሎች ሬስቶራንቶች አሉ፣ ስፓኒሽ ምግብ የሚሰሩ አሉ ምናምን፣ የቻይና አለ፣ የተለያየ ሬስቶራንት፣ ህንድ ሬስቶራንት ብትሄጂ፣ የተለያየ አሜሪካኖች ሬስቶራንት ጋር ብትሄጂ ዋጋው ፌር፣ ከስተመር አያያዛቸው ኤቭሪቲንግ በቃ አዎ፣ ብዛት ትርፋቸውን ከብዛ እንደ ድሮ የጉራጌ ነጋዴ። የአሁኑ የጉራጌ ነጋዴ ተበላሽቷል። የድሮ እኛ ልጆቹንን ከሁለት ዳቦ 5 ሳንቲም ነበር የሚያጣፈው። ሁለቱን ስሙን የምንገዛው ዳቦ የህፃን ልጅ ጭንቅላት የሚያክል ግራሙን የጠበቀ ዳቦ ቀበሌ 10 ሳንቲም ነው 10 ሳንቲም ነው የሚሸጠው አንድ ዳቦ፣ ሁለቱ 20 ሳንቲም። ጉራጌ ሱቅ ስትሄጂ ደግሞ 5 ሳንቲም አትርፎ ሁለቱን ይሸጥልሻል። ፌር ነው፣ የግድ ነው። ከዛ ነው ያመጣው እሱ። ግን ከብዛት ስለሚያተርፍ ነው። ሁለት ማዳበሪያ ዳቦ አስገብቶ ከሆነ ከሁለቱ ማዳበሪያ ከብዛት የሚያገኘው ትርፍ ያስገብቶ አለቀ። ስለዚህ ችግሩ የሬስቶራንቱ መዘጋት ከብዙሃኑ ስናይ አቨሬጅ ስንወስድ የበዛው የሀበሻ ሬስቶራንት አንደኛ በትጋት አይሰራበትም። በትጋት የሚሰራበት ሬስቶራንት አጣይ። የራሳችን ችግር አለ፣ የስንፍና ችግር አለ አንደኛ ነገር። ሁለተኛ ነገር ካቀረብነው ሰርቪስ ጋር ከሚያቀርቡት ሰርቪስ ጋር የማይመጣጠን በጣም አንፌር የሆነ ዋጋ ነው የሚጠይቁት። እና እነዚህ ነገሮች ስቶ ስለማንረዳዳ ነው እንዴ። ምንም ይሄ እኮ ምን መረዳጃ ማህበር ነው እንደ ከፈተው ቆይ የሆኑ አበሾች እዚህ ሀገር አሉ፣ እነሱ ከረዱኝ ይሄ ሬስቶራንትን የሀብታም እሆናለሁ ወይ እኔ በለጸጋለሁ ብሎ ቢዝነስ አውትሌት አይደረግም። እሺ ጥሩ ነው። የአንተ ማህበረሰብ ያሉበት አካባቢ ማህበረሰቦቼ የሚበሉት ምግብ የታወቀ ስለሆነ እንጀራ የሚወድ ማህበረሰብ አለ። በእንጀራ ጥሩ ምግብ ኦፍ ኮርስ ጥሩ ነው። ጥሩ እሳቤ ነው። እንዳውም ይሄ ጥሩ ክሬቲቪቲ እኮ ነው። እዚህ ጋር ሶማሌዎች አሉ። ሶማሌ ምንድን ነው የሚወደው ምግብ፣ ስለዚህ የሶማሌ ምግብ ብሰራ ብለህ ይሄ እኮ ጥሩ ነው፣ አይጠላም። ግን ቅድም የጠቀስኩልሽ ነገሮች እንዴ እኔ ብዙ ሬስቶራንቶች አውቃለሁ። አበሻ ሬስቶራንት 4 ሰዓት ተኩል 5 ሰዓት እንደው ፈጠነ ከተባለ 9 AM ነው የሚከፈተው ጠዋት 9:30 9 AM ጠዋት በሩን ከፍቶ ከስተመር ለማስተናገድ ሬዲ የሆኑ የአበሻ ምግቦች እንጃ እኔ በጣት እኔ የማላውቃቸው ካሉ አይደል ነው የለም። እና እዛ ላይ ሲጠቀስ ምንድነው ደግሞ ይሄ የሚያሳይህ አንድ ነገር አለ። እዛ ጋር ሲጠቀስ ልጁ ያለው ምንድነው ራሱ መልሶ ያም ራሱ አንድን የሚያሳየኝ ነገር አለ። ዲሲ ላይ ያለው አብዛኛዎቹ ተዘግቷል አለ። ለምን ተዘጉ? እንደውም ዲሲ ላይ ያሉት እኮ በጣም መስራት ነበረባቸው። ለምን? ከፍተኛ የአበሻ ቁጥር ነው ያለው ዲሲ ላይ። ለምን ተዘጉ? ሶ there is something ይሄ አሁን ዘረዝርልሽ የነበርኩት ነገር ጎላ ብሎ ስለሚታይ ነው። አኮርዲንግ ቱ ማይ ኦብዘርቬሽን እንደኔ ትዝብት የስንፍና ችግር አለ። ትጋት ስራው ላይ ይሄ ቢዝነሱን አውትሌት ከማድረግ በፊት በጥናት ራስን ለስራ የማዘጋጀት ክፍተት፣ ብዙ ክፍተቶች አሉ። እንደገና ከሱ ጋር ተያይዞ በጣም ትልቁ ችግር የሆነው ነገር ዋጋ ላይ አንፌር የሆነ ዋጋ ነው የሚጠይቀው የአበሻ ሬስቶራንት፣ የትኛውም የአበሻ ሬስቶራንት። እና እነዚህ ክፍተቶች እያሉ አበሻ ስላልረዳቸው ነው። እንዴ እኮ ቢዝነስ ነው እኮ ማንም እንዲረዳ እኮ መጠበቅ የለብህም እንዴ። እንድትረዳ ነው እንዴ ቢዝነስ አውትሌት የምታደርገው። ቆይ እስኪ የሚረዱኝ ካሉ እንደው አበሻ ከተረዳዳኝ እንደው እከፍታለሁ። ይሄ ጠቅላላ ከቢዝነስ ፕሪንሲፕል ጋር አንቲ የሆነ ፕሪንሲፕል ነው እንዴ። ለልመና ነው እንዴ ከፈትከው? ለስራ እኮ አበሻ አልረዳኝም ብለህ ለማለቃቀስ ነው የምትዘጋው። እና ዳዝንት ሜክ ሰንስ ለእኔ ይሄ ሜክ ሰንስ አያደርግም። ትሰራለህ፣ ሁሉንም ባካተተ መልኩ ትሰራለህ፣ ሁሉንም አይነት አጣምረህ ትሰራለህ፣ ውጤቱን ታያለህ። እና ቢዝነሱን አውትሌት ከማድረግ በፊት ዋናው ነገር ምንድን ነው? ሁሉም ሰው እንደሚያ ጥናት ማድረግ ነው። ከስተመር እንዴት ነው የሚይዘው? በምን ያህል ዋጋ ምን አይነት ምግብ ብሸጥ እንትን ያደርጋል፣ ወርዛ ያደርጋል፣ ከስተመርንስ ምን ያህል ያስደስተዋል? እነዚህ ነገሮች ተቀናጅተው
አጥንተህ ተጠንቅቀኝ ዝም ብለህ ስስታም ስለሆንክ ብቻ እኮ በቢዝነስ አታድግም። እንዳውም ይዘጋል ቤቱ። ያው ይሄ የእሱ ውጤት ነው። እኔ ስፔሲፊካሊ ይሄ ቤት በዚህ ችግር ተዘጋ ለማለት አይደለም፣ ግን ልጁ ከሰጠው አስተያየት አንጻር ይኸው በቃ እኛ ስለማንረዳዳ እና ባካችሁ እንረዳዳ እንዴ ሬስቶራንቱ እንዲሰራ ነው እኛ መረዳት ተለምነን መረዳዳት አለብን? ባካችሁ ነው እንረዳዳና ይሄ ሬስቶራንት ይስራ ነው? በጣም መክሰስ አያደርግም። በቢዝነስ ፕሪንሲፕል መሄድ አለበት። አለቀ ደቀቀ። ለምን ሌሎቹ ሬስቶራንቶች የሌላ ሀገር ዜጎች ሬስቶራንቶች ለምን እንደዛ አይሆንም? የሰሩ ነው፣ ተረጋግተው ነው። ኑርዱን ባካችሁ ያዙ ይልቀቁኝ መርዶ መጥራት ምናምን አያስፈልግም። እና የመርዶ አይነት ነው ያደረገው። ከቢዝነስ ፕሪንሲፕልም የወጣ አስተያየት ነው እዛ ጋር የሰጠበት። ይኸው እዛ ዲሲ ያሉትን በሙሉ ተዘግተዋል አለ እና ሀበሻ ስለማትረዳዱ ነው ብሎ እዛ ጋር ያለውን ኮሚኒቲ መውቀስ ላይ መግባት፣ ይሄ ከቢዝነስ ፕሪንሲፕል ጋር ምንም አያገናኘው። አዎ ስራ ሌላ ነው፣ መረዳዳት በሌላ ጉዳይ። ሄድና የታመመን ሰው እርዳ፣ ከስራ የተባረረ ሰው ለትንሽ ጊዜ ቸግሮት ከሆነ በተለያየ ብቻ ችግር በሚባሉ ደረጃዎች ውስጥ ያለን ሰው ነው ሀበሻ እንረዳዳ። እንዴ ወንድማችን ወድቋል፣ እገሌ ታሟል፣ እገሌ ታስሯል፣ እገሌ እንትን ብሏል ትላለህ። ቢዝነስ ዓለም ውስጥ የገባን ሰው ግን እባካችሁ እንርዳውና ይስራ ብሎ ነገር ሜክ ሴንስ አያደርግም። እና ያ ኮሜንት ገርሞኝ ነው። ሲጀመር ሁል ጊዜ አነሳዋለሁ። ዛሬ አነሳሁት አይደለም፣ ራሴንም ጨምሬ ነው ይሄን ነገር ማወራው እልሻለሁ ሁል ጊዜና ራሴንም እዛ ውስጥ አስገባለሁ። ምንም እኔ ከእውነታው መውጣት አስፋ እውነታውን እየገፋን እውነታውን ስትቀበል ነው ለለውጡ የምትዘጋጀው። እውነታውን እየገፋኸው ግን እንዴት ነው ለውጥ? አይሆንማ። እና ስንፍና ከባድ የሆነ ስንፍና አለብን። ይሄ በራሱ ትልቁ እንቅፋት በቃ ስንፍናችን። ስራ አንወድም። የስራን ባህሪ በአግባቡ የተረዳን አይደለም። ለስራ ትጋት የለም። የስራ ፍቅር የለም። ምናልባት የምንፈልገው ገንዘቡን ብቻ እና የሚቀጥረህ ሰው ደግሞ አርህን አብልቶ ነው የሚከፍለው። በቃ ስለዚህ ምንድን ነው ስራው የሚጠይቀው ማንኛውንም ነገር ለመክፈል መጀመሪያ ራስን ማዘጋጀት ያስፈልጋል። እና ከዛ አንጻር እውነታውን ተቀብሎ የስራን ባህሪ የስራን ምንነት በቢዝነስ ደረጃ ይሁን ተቀጥሮ በመስራት ይሁን የስራን ባህሪ የስራን ምንነት በሚገባው ደረጃ መረዳት ያስፈልጋል መጀመሪያ። ከዛ በኋላ ነው ያዙኝ ልቀቁኝ፣ መረዳጃ ሰብስቡልኝ፣ ንውድር ሰብስቡልኝ ገለመሌ ማለት አያስፈልግም ማለት ነው። እና ከዛ አንጻር እኔ በዛ መልኩ ነው የማየው ለማለት ነው።